ሰላም ጋይስ እንዴት ናችሁ? ዛሬ ይዤላችሁ የመጣሁት ካይን ማስተር ላይ እንዴት ቪዲዮ አድ ማድረግ እንችላለን የሚለውን የማሳያችሁ ይሆናል። በመጀመሪያ ክሬት የሚለውን እንነካለን። አንድ ቪዲዮ እንደዚህ ወይም ፎቶ እንመርጥለታለን። እዚህ ጋር ካጠገቡ ሌላ ፎቶ እንዲገባ አድ ማድረግ ከፈለግን ምንድነው የምናደርገው? እዚህ ጋር ልብ ማለት ያለብን ነገር አለ። ሁለት ሚዲያ አለን። እዚህ ጋር ሌየር የሚለው ውስጥም ስንገባ ሚዲያ የሚል ይመጣልናል። እዚህ ጋር ደግሞ ዋናው በራሱ ሌየር ዋናው በራሱ ሚዲያ አለ። ይሄ ዋናው በራሱ ሚዲያ አለ። ይሄ ግን ከሆነ ምንድነው የሚያደርገው? ቪዲዮዋችን ከጎን እንደ ባክግራውንድ የምንጠቀመው ከሆነ የምናስገባውን ቪዲዮ እንደ ባክግራውንድ የምንጠቀመው ከሆነ እዚህ ውስጥ ገብተን ነው ሰሌክት ማድረግ ያለብን ማለት ነው። ግን እንደ ተለጣፊ ቪዲዮ ኤዲት ማድረግ ወይ ደግሞ ማስገባት ከፈለግን ይኸው እዚህ ጋር ሌየር የሚል አለ። እሱን በመንካት ነው ማለት ነው። ይሄኛው ሚዲያ ክሊክ አደርጋለሁ። ከዛ የፈለኩትን ቪዲዮ ወይንም ፎቶ ይኸው በዚህ አይነት እንደዚህ ስነካ ጎን ላይ እንደዚህ ይደረደርልኛል፣ እንደ ባክግራውንድ ፎቶ ይደረደርልኛል ማለት ነው። ነገር ግን መጨመር የፈለኩት ፎቶ ወይም ቪዲዮ ይሄ ፎቶ አለ አይደለ? እዚህ ፎቶ ላይ እንዲደረብ ከፈለኩኝ አሁን ምን ውስጥ ነው የምገባው? እዚህኛው ሚዲያ ውስጥ ሳይሆን ሌየር የሚለው ውስጥ ነው የምገባው። ከዛ አያችሁ ሚዲያ የሚል መጣልኝ ሌላ ማለት ነው። እሱን እነካለሁ። ከዛ የሆነ ፎቶ እንደዚህ ስነካ አያችሁ ከስር ነው የተደረበልኝ ማለት ነው። እዚህ ጋር እንደምታዩት መጀመሪያ ላይ እንዳያችሁት ምንድነው ሌየር የሚለው ላይ የሆነ የተደራረበ ነገር አለ። ቅርጹ ራሱ የተደራረበ ነገር ነውና እዛ ቦታ ላይ እንዳለው አይነት ነገር ነው የደራረበው። ይኸው ቪዲዮ ላይ ቪዲዮ ወይ ደግሞ ፎቶ ላይ ፎቶ ነው የደራረበልኝ ማለት ነው። እንደዚህ አይነት ነገር ብዙ ጊዜ የምንጠቀመው መቼ ነው? ሪአክሽን ቪዲዮ ለመስራት በምናስብበት ጊዜ ነው እንደዚህ አይነት ነገር የምንጠቀመው ማለት ነው። ይኸው እንደዚህ ፎቶ አድ ማድረግ ከፈለግን ወይ ቪዲዮ አድ ማድረግ ከፈለግን እንደዚህ ነው የምናደርገው። እዚህ መሀል ላይ አድ ማድረግ ከፈለግን እዚህ ጋር እናደርጋለን። ከዛ የፈለግነውን ቅድም ያልኳችሁ ቦታ ላይ እዛኛው ሚዲያ ውስጥ ገብተን ክሊክ እናደርጋለን። የሆነ ፎቶ ክሊክ ስናደርግ እዚህ መሀል አመጥቶ ያስገባልናል ማለት ነው። በዚህ አይነት ቪዲዮ አድ ማድረግ ይቻላል ማለት ነው። በቀጣይ ቪዲዮ እስከምንገናኝ ድረስ ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ እንድትተባበሩኝ በአክብሮት ጠይቃለሁ።